ሰላም ሰላም ውድ የዩቲዩብ ቻናል ተመልካቾች ተከታታዮች እንዴት አላችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን። እንደ ጠፋው አውቃለሁኝ። ያው እንግዲህ ስራ ታውቃላችሁ ቢዚ ነው የሚያደርገውና ባገኘሁት አጋጣሚ እንግዲህ ቪዲዮ ለመስራት ሞክራለሁ ሀገር እስክገባ ማለት ነውና ዛሬ እስቲ ትንሽ ሳውዲ ስመጣ ለመምጣት ፕሮሰስ አደርግ የገጠመኝ ላጫውታችሁ። እኔ ከዚህ በፊት ያው ለስደት አዲስ አይደለሁም። ባለፈው እንደነገርኳችሁ ለአረብ ሀገር ማለት ነው ኩዌት 2 አመት ሰርቻለሁ ከዚህ በፊት ማለት ነው ሳልወልድ አግብቼ ሳልወልድ ማለት ነው። እና ከዛሬ ከአስራ ማለት በጣም ይገርማችኋል። በልጅነቴ ነው ያገባሁት። እኔ የሀዋሳ ልጅ ነኝ ማለት ተወልጄ ያደግኩት ሀዋሳ አይደለም። ከሀዋሳ ትንሽ ራቅ የምትል ትንሽዬ ከተማ አለች እና ለኩ ትባላለች። እዛ ሀገር ነው ተወልጄ ያደግኩትና በልጅነቴ ነው ያገባሁት ማለት ባሌን ላይክ ትዳር ምን እንደሆነ ሳላቅ ማለት ነው። እና በጣም እወደዋለሁ፣ አፈቅረዋለሁ። እንደ አጋጣሚ ሆኖ ተዋወቅን። ለስራ መጥቶ እኛ ሀገር እና ያው ቤተሰብ አልፈቀደም። ትዳር ምንድነው በቃ ምንም ሀሳቡ ምንም እንትን ሳይኖረኝ ነው ያገባሁትኝ እና ከዛሬ ከ16 አመት በፊት ማለት ነው። እና አገባሁኝ። የተወሰነ ቆየው። ከዛ ወደ ኩዌት ሄድኩኝ ምናምን እና ከዛ በኋላ ለሁለተኛ ጊዜ አሁን ልጄን ከወለድኩኝ በኋላ ከ12 አመት በቃ 13 አመት በኋላ እንደገና ስደት ሳስብ እንትን አልኩኝ እና ሳውዲ ጀመርኩኝ ፕሮሰስ እና ከዛ ፕሮሰሱን ጀምሬ ምናምን የሆነ ቪዛ እንትን ተባለልኝ ማለት ተመረጥኩኝ ማለት ነው። የሆነ ቤት ኤጀንሲ ፎቶ ልኬ ምናምን ተመረጥኩኝ ማለት ነው። ስራው ምንድነው? አሮጊት መንከባከብ። የሚገርማችሁ ነገር ኩዌትን መጀመሪያ ላይ ሲሄድ በአሮጊት መንከባከብ ነው የተመረጥኩት እና ይሄ አሮጊት መንከባከብ በጣም ይወደኛል በነገራችሁ ላይ እኔን ማለት ነው። እና አሮጊት የምትንከባከቡ አሁን ላይ ማለት ነው እና አሮጊት ሽማግሌ የምትንከባከቡ ልጅ የምታሳድጉ በጣም ነው ማለት በጣም ይከብዳል። ከባድ ስራ ነው እውነት። እኔ ማለት ስራው በእርግጥ አረብ ሀገር ስራው ከባድ ነው። ስራ ቀላል ስራ የሚባል የለም። ግን እንደው የማይናገር እንዲያረገችኝ እንዲሆንኩኝ የማይል ስራ መስራት ይሻላል ዝም ብሎ ማለት ነው። እና እነሱ ደግሞ ታውቃላችሁ ተንኮለኞች ናቸው። የሆነ ካልወደዱሽ እንኳን እንዲያረገችኝ ብለው የውሸት ልጆቻቸው እንትን ይላሉና በጣም ያስፈራል። ሪስክ አለው። ሊወድቁብሽ ይችላሉ። የሆነ በቃ ከባድ ነውና ብቻ ያለሁበት ሁኔታ ጥሩ ስላልነበረ በሰአቱ መስራት ስላለብኝ ከባድ ነገር ሁኔታዎች ስላልተስተካከሉልኝ የኩዌቱን አውቀዋለሁ። ኩዌት በጣም እንትን ነበረ። አስቀይሬ ነው ስራ ማለት ስላልቻልኩት አስቀይሬ ቤት ተቀይሮልኝ ነው ጨርሼ ኮንትራቴን የተመለስኩት እና እሱን አውቃለሁኝ። ግን ደግሞ አማራጭ የለኝም። እዚህ ጋር ጊዜ ማጥፋት አልፈለኩም እና የሆነው ይሁን እግዚአብሔር ለኔ ያዘጋጀው ይሄ ከሆነ የሆነው ይሁን ብዬ ተቀበልኩኝ ማለት ነው። ደሞዝ ተነጋግሬ ምናምን የኤጀንሲ ልጅ ኢትዮጵያ ያለችው ማለት ነው ከሷ ጋር
ደሞዝ ተነጋግሬ ምናምን ቪዛው እንዲሰራልኝ ተስማማን ማለት ነው። እና ተስማምተን ኦልሬዲ እኔ ውስጤ ጭንቀት አለ፣ ግን ደግሞ አማራጭ የለኝም፣ ግዴታ ከዛ እንትን ላይ መውጣት አለብኝ እና ወሰንኩኝ ማለት ነው። እና መጠበቅ ጀመርኩኝ። በቃ ኦልሬዲ ቪዛው ይሰራልሻል ተብሎ ፓስፖርት ልክ ያለው በቃ እንደሚሄድ ነው የማውቀው ማለት ነው። እና አለቀ ተባለ። ትኬት ማለት እንትን ኤምባሲ ሊገባ ነው ፓስፖርትሽ። ሰውየው ኦልሬዲ እንትን ኮንትራቱን ልኳል እና ሊገባ ነው ተባልኩኝ። ቪዛ ሊመታ ማለት ነው ፓስፖርቴ። እና ኦኬ ሄደ። የሚገርማችሁ ነገር ፓስፖርቴ ማለት ነው እዚህ ጋር የእግዚአብሔርን ስራ የምታዩበት ማለት ነው። እኔ እንደ ጨነቀኝ ነግሬያችኋለሁ። አማራጭ ስላጣው እንጂ ፈልጌው አልነበረም ያንን ስራ ማለት ነው። ወጥቷል ማለት ከባድ ስለሆነ አውቀዋለሁ። ከባድ ነው፣ ስቃይ አለው። አትተኙም፣ አትበሉም፣ እረፍት የላችሁም። በቃ 48 ሰዓት በሉት በቃ አንዴ ይሄንን አንዴ ያንን አንዴ ይሄንን በሽተኛ ይሆናሉ፣ ዳይፐር ተጠቃሚ ይሆናሉ። ከባድ ነው። ያንን ሁሉ ተነግሮኛል። ዳይፐር ተጠቃሚ እንደሆነች፣ አሮጊት አልጋ የያዘች እናት እንደሆነች ምናምን አውቃለሁ፣ ተነግሮኛል። እሺ ብዬ በቃ ተስማምቻለሁ፣ አማራጭ ስለሌለኝ እንደነገርኳችሁ ማለት ነው። እና ከዛ ገባ ፓስፖርቴ። የሚገርማችሁ ከ4 ከ5 ፓስፖርት ተመለሰ የኔ። ቪዛ ከለከሉኝ። ድጋሚም ገባ ከለከሉኝ። ትኬት ተቆርጧል፣ ቀን ተነግሮኛል። ቪዛ ግን አልተመታልኝም። ምክንያቱም ኤጀንሲዎቹ ትኬት አይገኝም ብለው ስለሚፈሩ ኦልሬዲ በቃ ሰውየው ጋር ከተስማሙ ይቆርጣሉ ትኬት ማለት ነው። እና ተቆርጧል ትኬቱ። ቀን እየደረሰ ነው፣ የፍላይቴ ቀን እየደረሰ ነው፣ ግን ቪዛ አልተመታም። ከዛ 4 ጊዜ ገባ፣ 4 ጊዜ ተመለሰ። የሚገርማችሁ ነገር ማለት ነው 4 ጊዜ ገብቶ ፓስፖርቴ የኔ ብቻ ነው የሚመለሰው። የሌሎቹ ይመታል፣ ለሌሎቹ ይሰጣል። ከዛ ቢቸግራቸው ኩዌት ምን አርገሽ ነው፣ ምን አጥተሽ ነው የመጣሽው ማለት ጀመሩ። እኔ ምንም አላጠፋውም። በጥሩ ስነ ምግባር 2 አመቴን ጨርሼ በስነ ስርዓት ተሸኝቼ ነው የወጣሁት። ምንም ያጠፋሁት ነገር የለም፣ ምንም ጥፋት የለብኝም። ኢቭን እንኳን ጥፋት ቢኖርብኝ እንኳን 10 ምናምን አመት ሆኖታል ኩዌት ሄጄ ከመጣሁ። እስከዛሬ ድረስ ኮምፒውተር ላይ ሊኖር አይችልም ብዬ በጣም ተከራከርኳቸው። ከዛ በቃ አያስፈልግም ማለት በቃ ከዚህ በላይ አንችልም ብለው ፓስፖርቴ ተመለሰ፣ መለሱት ማለት ነው። በቃ አምጡት ብዬ እግዚአብሔር ማለት እውነት ለመናገር እዚህ ጋር ዛሬ ላይ ቆሜ እዚህ ጋር ሳወራ እግዚአብሔር ያደረገው ነው ብዬ ተቀብያለሁ ብዬ ልላችሁና ልዋሻችሁ አልፈልግም። ለምን በሰዓቱ በጣም እንደነገርኳችሁ በጣም እንትን ውስጥ ነኝ ያለው። ስለዚህ መሄድ ፈልጋለሁ፣ መውጣት ፈልጋለሁ ከዛ ውስጥ። ግን እግዚአብሔር እኔን አይወደኝም ማለት ነው፣ አልፈጠረኝም፣ ረስቶኛል ማለት ነው። በጣም ነበር ያማረርኩት። በጣም በእውነት ነው የምላችሁ። በጣም ለካ እግዚአብሔር መዘግየቱም ለበጎ ነው። የጠየቅነውን ሁሉ አለመስጠቱም ለበጎ ነው። ገባችሁ? የፈለግነውን ሁሉ አለመስጠቱ ለበጎ ነው። በቃ እኔ ያንን የተረዳሁት አሁን ላይ ማለት ነው። እና ፓስፖርት ተመለሰ። በቃ ተስፋ ቆረጥኩ። ሌላ ኤጀንሲ መፈለግ ጀመርኩ፣ ማዋራት ጀመርኩኝ። ከዛ ከ15 ቀን ወይ ከ20 ቀን በኋላ ተደወለልኝ። ኢቭን እንኳን ከልጅቷ ጋር በጣም ተጣልተን ነው የተለያየ ነው፣ ከኤጀንሲዋ ልጅ ጋር ማለት ነው፣ ኢትዮጵያ ካለችው። በጣም
በቃ ምን እያረጋችሁ ነው? ስራ ሰራ ነበር እና በረራ አለኝ ብዬ ስራዬን አቁሜ ምናምን ቤት ቁጭ ብዬ ነበረ። እንዴት እንደዚህ ታረጋላችሁ? እንዴት እንደዚህ ታረጋላችሁ? ይሄንን እንዴት በቃ በጣም ተበሳጨሁ። በጣም ተናገርኳት። በቃ እሷም እንትን አለች። ዶክመንቴን ወስጄ በቃ ተመለስኩኝ ወደ ሀዋሳ ማለት ነው፣ ከአዲስ አበባ። በቃ ተስፋ ቆርጬ ባለው ሰዓት ከ20 ቀን ምናምን በኋላ ተደወለልኝ ሲባል ተመርጠሻል ለሌላ ቦታ። ምንድን ነው እንደዚህ ጽዳት በአንዴ። ከዛ በኋላ የቅዱስ ገብርኤል ቀን ትኬቴ ተቆርጦ አሁን ያለሁበት ቤት መጣሁ ማለት ነው። እና ምን ልላችሁ ፈልጌ ነው፣ በእርግጥ መከራው ላይ ስንሆን በሰዓቱ ምንም አይነት ነገር ማለት እንትን ላንል እንችላለን። ምክንያቱም ያለንበትን ብቻ ስለሆነ የምናየው ማለት ነው። ግን ካለፈ በኋላ ስታስቡት ወደ ኋላ ብላችሁ የእግዚአብሔርን ታምራት፣ የእግዚአብሔርን ደግነት፣ የእግዚአብሔርን ሰውን ምን ያክል የሰው ልጅን እንደሚጠብቅ፣ ምን ያክል ውስጥን እንደሚያነብ እና ደግሞ እግዚአብሔር ምንም ቢዘገይ የፈለገ ነገር ቢዘገይ የሚቀድመው እንደሌለ፣ ዘግይቶ መጥቶ እንደሚቀድም ታዩበታላችሁ። እኔ እሱን የተማርኩት በጣም ማለት ነው። ማለት አሁን ያለሁበት ቤት እግዚአብሔር ይመስገን ጥሩ ነው። የሚያስጨንቀኝ ነገር የለም። በሰራው ሰዓት እሰራለሁ፣ ባልሰራው ሰዓት እግዚአብሔር ይመስገን። እኔ አይደለሁም ይሄንን ያደረኩት፣ በእኔ አይደለም በእግዚአብሔር ነው። ግን በቃ ይገርማችኋል በጣም ማለት ነው። በቃ ሳስበው ለምን እኔ ስቃዩን እያወቅኩት መከራውን እያወቅኩት በቃ የሆነው ይሁን ከዚህ ምንም እንትን የለኝም ብዬ ነው ያንን የወሰንኩት። እግዚአብሔር ግን ምን አደረገ? አይደለም አንቺ እዛ ጋር አይደለም መሄድ ያለብሽ፣ ያንቺ እንጀራ ያንቺ እንትን ስራ እዛ ጋር አይደለም ብሎ እኔ ያዘጋጀሁት ቀን አለ፣ እኔ ያልኩት ቀን አለ ብሎ የኔ ፓስፖርት ብቻ 4 ጊዜ ሳውዲ ኤምባሲ እየገባ ሲመለስ፣ በዚህኛው ግን አንዴ ገባ፣ ተመታልኝ፣ ወጣ። እና እግዚአብሔርን ማለት እኔ ጠንካራ ነኝ ማለት አይደለም፣ ለበጎ ነው ብያለሁ በዛ ሰዓት ማለት አይደለም። በጣም ተበሳጭቻለሁ፣ በጣም አማርሬዋለሁኝ፣ ብዙ ተላልፌያለሁ። አንደበቴ ብዙ ተላልፏል። ግን አሁን ላይ ቆሜ ሳስበው በራሴ አፈርኩኝ። እውነት አፈርኩኝ በራሴ ማለት ነው። በቃ ለምንድን ነበር እንደዛ የሆንኩት? ግን ለምንድን ነበር መረጋጋት ያቃተኝ? ለምንድን ነበር እግዚአብሔርን ለማማረር የቸኮልኩት ብዬ አሰብኩኝ። እና ውዶቼ አመስጋኝ መሆን ጥሩ ነገር ነው። ማለት ቢሆንም ባይሆንም የሆነ ከባድ ነገር ሲያጋጥመን ከዚህ ከባድ ነገር በኋላ የሆነ መልካም ነገር እንዳለ ማሰብ አለብን። እኔ ያንን ነው የተማርኩት። ለምን ፈተናው ቀድሞ ሲመጣ ከኋላ ያለው ጥሩ ነገር እንዳለ ነው የምንረዳው ማለት ነው። ለምን እግዚአብሔር መቼም ቀን ቢሆን የተወው ሰው የለም፣ የረሳው ሰውም የለም። ምክንያቱም በደሙ ነው የገዛን። እኛ እንኳን ልጅ ወልደን ልጆቻችንን ምን ያክል ነው እንትን የምንለው? ምን ያክል ነው ለልጆቻችን ዋጋ የምንከፍለው? እሱ ደግሞ ከዛም በላይ ነው እና ዛሬ ባላችሁበት ችግር፣ ዛሬ ባላችሁበት
የተስፋ መቁረጥ ስሜት ውስጥ ሆናችሁ እግዚአብሔርን እንዳትረሱ። እግዚአብሔር እንዳለ ሁሌም ከጎናችን እግዚአብሔር እንዳለ ለኛ የተሻለ ነገር ሊያዘጋጀልን እንደሆነ የዘገየው ለመልካም እንደሆነ ለጥሩ ነገር እንደሆነ እያሰብን መከራው ቢከብድም ቢበዛብንም የበዛብን እንኳን ቢመስለንም አንደበታችን ሳይተላለፍ እግዚአብሔርን እያመሰገንን ብንኖር ብንጠብቀው የእሱን ጊዜ እና ብዬ እላለሁ እና ሁሉን በጊዜው ውብ አድርጎ ይሰራል ይላልና እግዚአብሔርን እናመስግነው። በማንኛውም ሰዓት እግዚአብሔር ይመስገን እንበል ውዶቼ። አመሰግናለሁ ስለምታዳምጡኝ፣ ስለምትከታተሉኝ በጣም አመሰግናለሁ። በሌላ ቀን በተመሳሳይ ቪዲዮ እስከምንገናኝ ድረስ ወዳችኋለሁ።